እንዴት ሞዴል ሪግና አኒሜት ማድረግ እንደምንችል የምናይ ሲሆን እንደዚህ አይነት ባለ አራት እግር ክሬቸር አቅጣጫ መቀየር፣ ጃምፕ እንዲሁም ደግሞ እንዴት መንቀሳቀስ እንደሚችል ኤቭሪቲንግ በብሌንደር የምናየው። አሁን ምን እናደርጋለን? ይሄን ተጭነን እዚህ ጋር ያሉትን ሁሉንም ኦብጀክቶች ዲሊት እናደርጋለን። ዲሊት ካደረግን በኋላ ፕሌን ክሬት እናደርጋለን። ሺፍት ፕላስ ኤን እንጫንና ከዛ ሜሽ የሚለው ላይ ፕሌን የሚለውን እንነካለን ማለት ነው። እንደዚህ ካደረግን በኋላ ወደ ኤዲት ሞዳችን እንሄዳለን። ታብን ተነኩታላችሁ፣ ወደ ኤዲት ሞድ ይቀየራል። ከዛ በኋላ መርጅ ታደርጉታላችሁ። ማለትም ኤምን ስትጫኑት መርጅ የሚል ይመጣላችኋል። ከዛ አት ሴንተር የሚለውን ክሊክ ታደርጉታላችሁ። አት ሴንተር ስታደርጉት እንደምታዩት አንድ ፖይንት ብቻ ትቀራለች ማለት ነው። ከዛ አሁን እቺኛዋን ፖይንት ኤክስትሩድ ነው የምናደርገው። እንዴት ኤክስትሩድ እናደርጋለን? ኢን እንጫናለን። ኦብጀክታችንን ሰሌክት ካደረግን በኋላ ኢን እንጫንና ዜድ እንጫለን። ቱ ዘ ኤክስ አክሲስ ወደ ላይ ነው ኤክስትሩድ የምናደርገው ማለት ነው። ስለዚህ ወደ ላይ ከፍ እያደረግን እንሄዳለን። ቢያንስ 4 ሜትር ያህል እንሄዳለን ማለት ነው። 4 ሜትር በቂ ነው። 4 ሜትር እንደምታዩት 4 ሜትር እዚህ ጋር ይታያል። ኤክስትሩድ ስታደርጉት እዚህ ጋር ሜትሩ ምናምን ይታያቸዋል ማለት ነው። ስለዚህ አሁን ምን እናደርጋለን? እዚህ ጋር ሞዲፋየር አድ እናደርጋለን። ሞዲፋየር ለማድረግ እዚች ጋር ሞዲፋየር የሚል አለ። እሱን ክሊክ ታደርጉታላችሁ። አድ ሞዲፋየር ትሉታላችሁ። ከዛ ጀነሬት የሚለው ውስጥ ስኪን ሞዲፋየር የሚል አለ። ስኪንን ሰሌክት ስታደርጉት እንደዚህ አይነት ይሆናል ኦብጀክታችሁ ማለት ነው። እዛ እንደምታዩት አሁን ይህንን ኦብጀክት ሮቴት ወይም ደግሞ ስኬል ማድረግ አንችልም እንደምታዩት። ስለዚህ ይህን እንዴት ነው ማስተካከል የምንችለው? ኦብጀክት ከላይ ያለውን ኦብጀክት ሰሌክት ካደረግን በኋላ ኮንትሮል ፕላስ ኤን እንጫናለን። ይህ ማለት ራዲየሱን ሚኒማይዝ ማክሲማይዝ ማድረግ እንድንችል ማለት ነው። እንደምታዩት ከላይ ያለችዋን ጠበብ እናደርገዋለን። ከዛ ከታች ያለችውን ደግሞ ኮንትሮል ኤን ተጭነን ስኬል እናደርገዋለን ማለት ነው። ስለዚህ አሁን እዚህ ጋር የምታዩት ሌጉ ይሆናል ወይም ደግሞ የምንሰራው ክሬቸር እግሩ ይሆናል ማለት ነው። ስለዚህ አሁን ምን እናደርጋለን? እዚች ጋር የኤክስሬ ቱግል ኤክስሬ የሚል አለ። እሱን ሰሌክት ታደርጉትና ሙሉን ሰሌክት ታደርጉታላችሁ። ሙሉን ማለት ነው ክሊክ ታደርጉታላችሁ። ከዛ በኋላ ራይት ክሊክ ታደርጉትና ሰብ ዲቫይድ የሚል አለ። ሰብ ዲቫይድ የሚለውን ሰሌክት ታደርጉታላችሁ። ከዛ በኋላ እዚች ጋር ሌላ ነገር ሳትነኩ እዚች ጋር ሰብ ዲቫይድ የሚል ትመጣላችኋለች። እሷን ሰሌክት ታደርጉና ነምበር ኦፍ ከትስ የሚለውን 2 ታደርጉታላችሁ። ከዛ እንደምታዩት አሁን ኦብጀክታችን እንደምታዩት ነው ማለት ነው። 2 ቦታ ሰብ ዲቫይድ ተደርጓል። እንደምታዩት እንደዚህ አይነት ክሬቸር ይሆናል ማለት ነው። ከዚህ በኋላ ምን እናደርጋለን? ክሬት አርማቸር የሚለውን ሰሌክት እናደርጋለን። እንደምታዩት አይሰራም። ለዚህ የሆነበት ምክንያት ደግሞ ኤዲት ሞድ ላይ ስላለ ነው። ስለዚህ መጀመሪያ ቱግል ኤክስትሩድ ታጠፉትና ከዛ ወደ ኦብጀክት ሞድ ትመለሳላችሁ፣ ወይም ደግሞ ታብን ነክሳችሁ መመለስ ትችላላችሁ። ከዛ ክሬት አርማቸር የሚላለ ክሬት አርማቸር የሚለውን ክሊክ ካደረጋችሁ በኋላ ሞዳችሁን ትቀይሩታላችሁ። ኦብጀክት ሞድ የነበረው ወደ ፖዝ ሞድ ትቀይሩታላችሁ። እንደምታዩት 3 ቦኖችን ክሬት አድርጎልናል። እዚህ ጋር እንደምታዩት ወደ ታች አድርጋችሁ ስታዩት ቦኖችን እንትን ብሎልናል ማለት ነው፣ ክሬት አድርጎልናል። ስለዚህ አሁን ምን እናደርጋለን? የመጨረሻዋን ክሊክ የመጨረሻዋን ሌግ ወይም ደግሞ ቦን ሰሌክት ካደረጋችሁ በኋላ ፖዝ የሚለው ጋር ትሄዳላችሁ። ከዛ በኋላ ወደ ታች ተወርዱና ኢንቨርስ ኬኔማቲክስ የሚለውን ላይ አድ አይኬ ቱ ዘ ቦን የሚል አለ። እሱን ሰሌክት ታደርጉታላችሁ። ቱ ዘ ኒው ኤምፒቲ ኦብጀክት የሚለውን ሰሌክት ስታደርጉት እንደምታዩት እንደዚህ አይነት ኤምፒቲ ኦብጀክት ክሬት ያደርግልናል ማለት ነው። ይህን ኤምፒቲ ኦብጀክት ደግሞ እንዴት እንደሚሰራ ኦብጀክት ሞድ ላይ ተመልሰን ኦብጀክት ሞድ ላይ እናየውና ይሄን መጀመሪያ ይሄ ኤምፒቲ ኦብጀክት ያልኳችሁን እሱን ሰሌክት ታደርጉትና ጂን ተጭናችሁ ሙቭ ስታደርጉት እንደዚህ አይነት ሪዲንግ አኒሜሽን እንድንሰራ የሚያደርገን ነው ማለት ነው። ስለዚህ በጣም ፓወርፉል የሆነ ቱል ነው እንደምታዩት። ስለዚህ የዚህ ቪዲዮ ዋና ዓላማው ምንድነው? ይህንን ኤምፒቲ ኦብጀክት ተጠቅመን ከታች ያለውን ሊግ ማለትም ይሄኛውን ወደ ተፈለገው እንትን ማንቀሳቀስ ነው ማለት ነው። እንደሚፈለገው ቦታ ወይም ደግሞ እንደምፈልገው ሙቭመንት ተጠቅመን ይህንን ማንቀሳቀስ ነው። በምን? በዚህ ኤምፒቲ
ኦብጀክት ማለት ነው። ስለዚህ ለስራችን እንዲያመች እዚህ ኢምፒት የሚለውን እንትን ብለን እንቀይረው። አይኬ ታርጌት ብለን እናጥፋውና አይኬ ታርጌት ብለን ሴቭድ እናድርገው። እዚህ በኋላ ምን እናደርጋለን? ኢምፒቲ ኦብጀክታችንን ሴሌክት ካደረግን በኋላ ጂ አድርገን ወደዚህኛው አክሲስ እናደርገዋለን። ሌስ ሮቴት እናድርገውና እቺዋን በአክሲሱ ልክ እናድርገው። ይህን ካደረግን በኋላ አሁን ኦብጀክታችንን ወይም ደግሞ ሌጉን ሙቭ ብናደርግ እንደምታዩት ሙቭ ያደርጋል። ግን ከሆነ አክሲስ በኋላ እንደምታዩት ዲስራፕት ያደርጋል። እንደምታዩት እዚህ ጋር እስከዚህ ከመጣ በኋላ ዲስራፕት ያደርጋል። እንደምታዩት እዚህ ከደረሰ በኋላ ዲስራፕት ያደርጋል። ስለዚህ እንዴት ነው ይሄንን ፊክስ የምናደርገው? ሮቴት ማድረግ ነው ኦብጀክታችንን ማለት ነው። ስለዚህ ሌጋችን ሴሌክት እንደተደረገ አርን እንነካውና ኮንትሮልን ተጭነን ሙቭ እናደርገዋለን ማለት ነው። ኮንትሮልን ተጭነን -45 ሙቭ እናደርገዋለን። ሴሌክት ታደርጋላችሁ። ከዛ በኋላ አሁን ኦብጀክታችንን ጂን ተጭነን ሙቭ ብናደርገው ይንቀሳቀሳል ማለት ነው። እንደምታዩት እስከ 45 ዲግሪ ድረስ ተንልናል ማለት ነው። ስለዚህ አሁን ቺኛዋን ወደ ላይ ከፍ እናደርገዋለን። ከተለያየ አንግል እያያችሁ ቼክ ማድረግ አለባችሁ። ከዛ በኋላ ይህን ካደረግን በኋላ ትንሽ ወደ ዜድ አክሲስ ከፍ እናደርገውና እዛ ወደ ኤክስ አክሲስ ትንሽ ጠጋ እናደርገውና ከዛ በኋላ ምን እናደርጋለን? ኦብጀክት ክሬት እናደርጋለን። ሺፍት ፕላስ ኤን እንጭነን ኪዩብ ክሬት እናደርጋለን። ኪዩብ ክሬት ካደረግን በኋላ ጂን እንጫነን ቱ ዘ ዜድ አክሲስ ሙቭ እናደርገዋለን ቱ ዘ ኤክስ አክሲስ። ከዛ በኋላ ጂን ተጭነን ቱ ዘ ኤክስ አክሲስ ሙቭ እናደርገዋለን ማለት ነው። ኦልሞስት ሌጎ አሁን ተሸፍኗል ማለት ነው። እንደምታዩት እንደዚህ አይነት ኦብጀክት ክሬት እናደርጋለን ማለት ነው። እንግዲህ የመጀመሪያውን የሪጊንግ አኒሜሽን ፓርት ጨርሰናል። ያው እናንተም ስትሰሩ እንዳትሰላችሁ እናንተም ትሬን እያደረጋችሁ እንድትሄዱት በፓርት ከፋፍዬ ነው የሰራሁላችሁ። ስለዚህ ፓርቱን ፖስት ሳደርግ እንዳያመልጣችሁ የደውል ምልክቷን መንካት እንዳትረሱ። እንግዲህ ዛሬ ቪዲዮአችን ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። እናመሰግናለን።